እኔ የሚገርመኝ አንዳንድ ጢናዣሞች ማለት ነው በሰው ህይወት እናንተን በሰው ትዳር እናንተን ማን ሀሳብ ተጨረጋችሁ? እስኪ ንገሩኝ። ማን ሀሳብ ተጨረጋችሁ? ሄርሜላ አለ ቦታዋ ነበር። መጀመሪያ ቁጭ አለችበት ቦታ አለ ቦታዋ ነበር። በቃ አብርሽ በራሱ ጊዜ ወደ ቀልቡ ሲመለስ ወደ ሚስቱና ወደ ልጁ ተመለሰ። እናንተን እዚህ ጋር ሀሳብ ሰጪ ማን ረጋችሁ? ማን ረጋችሁ? አብርሽ ሩታ ምንም አላደረገችው። መጀመሪያ ላይ ሄርሜላ ጊፍት ብላ የሰጣችው ሰዓት ትክክል አልነበረም። ያ ጊፍት ብላ የሰጣችውን ሰዓት ሩታና ኤፍሬም ሲያወልቁበት ነው የደነዘዘው። ሩታ ምንም አደረገች ነገር የለም። ደግሞ ብታደርግስ ባሏ ነው፣ የሰማንያ ባሏ ነው። ምንድነው እዚህ ጋር እናንተ የምታሽቃብጡት? የሄርሜላ ደጋፊዎች ምንድነው የምታሽቃብጡት እንዴ? እናንተም የሰው ባል ነው እንዴ የምትቀሙት? እንደዛ ነው የሚያስመስልባችሁ። እናንተም የሰው ባል ነው ቀምታችሁ የምትኖሩት። የሰው ቤት ነው አፍርሳችሁ የራሳችሁን ቤት የምትገነቡት። እንደዛ ነው በቃ አነጋግራችሁ ሁላ እንደዛ ነው። ሩታ አስደገመችበት። ሩታ እንደዚህ ያደረገችበት። ሩታ እንደዛ አላደረገችም። እንደዛ ብታደርግ ኖሮ ድሮ ታደርግ ነበር እንዴ? ምን ሆናችሁ ነው? ሩታ ህልም አላት፣ ልጅ ናት፣ ገና ልጅ እኮ ናት። በዚህ በልጅነት እድሜዋ ይሄ ቆሻሻ የሆነ ነገር አታስብም። ሲጀመር ከአብርሽና ከሷ እስኪ ቪዲዮዋን ወደ ታች ቪዲዮአቸው ወርዳችሁ እዩ እንዴ! ልጅ ሆነው እኮ ነው ያደጉት። ቪዲዮ ሲሰሩ ነው ያደጉት። ገባችሁ አይደለ? ስለዚህ የሩታና የአብርሽ ነገር በቀላል የሚቋጭ ነገር አይደለም። ሄርሜላ ትላንት ዘው ብላ ገብታ አብርሽን የራሷ ታደርጋለች ብላችሁ አስባችሁ ነበረ? እኛ መጀመሪያም ተናግረናል። አይሆንም። ወይ ሩታ በህይወት ትኖራለች ወይም ሄርሜላ በህይወት ትኖራለች። ያኔ ነው አብርሽ ወይ ከሩታ ጋር የሚሆነው ወይም ከሄርሜላ ጋር የሚሆነው እንጂ ሩታ በህይወት እያለች አብርሽ ከሄርሜላ ጋር ይሆናል ማለት ዘበት ነው። አይደለም ሄርሜላ የአገር ሴቶች ቢሰበሰቡ አብርሽን እንደማያገኙት አሁን ቃል ገባላችኋለሁ በዚህ ቪዲዮ። ከዚህ በፊት ቃል ገብቼላችሁ ነበር። እናንተ ማይገባችሁ ደነዝ ናችሁ። ምን አገባችሁ እናንተ? ሩታ አስደገመች፣ ሩታ እንደዚህ ያደረገች። አረ የሩታ ጦሷን አንሱ። ወላሂ አሁንማ በጣም ያናደዳችሁ። እንዴ አንዴ ሩታ ስትሸነፍ ስትወድቅ ወደቀች፣ ተሰበረች ትላላችሁ። ሩታ እንደገና ከዛ ተሰብራ እንደገና ተነስታ ለማሸነፍ ስትታገል አሸንፋ አብርሽን ራሷ ስታደርግ ደግሞ ድግም ተደረገች። አረ እናንተን ድግም ትድገምባችሁ እናንተ ወላሂ። እንዴ በዚህ ናክል ግን ሰውን እንደዚህ ማድረግ አይከብድም? በዚህ ልክ ሰውን እንደዚህ ማውቀስ አንዴ ምን ሆናችሁ ነው? በተለይ ሴቶች አሁን ላይ ሲመለከት ወንዶች ሩታን እየደገፉ ነው ያሉት። ወንዶች ሩታን ደግፈዋል። አንዳንድ ጥናዣሞች ከ10 ሴት የሚተኙ ወንዶች ናቸው አብርሽን እንደዚህ ወይኔ ወንድማችን ወይኔ እንደዚህ የሚሉት ማለት ነው እንጂ አብዛኛው ወንዶች ሩታን የደገፉት። በዛ ማክል ግን ሴት ሆናችሁ እናንተ የሴት የማይገባችሁ የሴት ስብራት የማይገባችሁ ቆሻሾች እናንተ ናየውን እንዴ! ሄርሜላ መጀመሪያ ጊፍት ብላ የሰጣችሁ ሰዓት ትክክል አልነበረ። ያ ጊፍት ብላ የሰጣችሁ ሰዓት ደግሞ ሩታና ኤፍሬም ሲያወልቁበት ነው ልጁ የደነዘዘው። እንዴ ሩታ በዚህ ናክል ምን ብታደርጓችሁ ነው እንደዚህ የሚጠሏት? ሩታ እንደዚህ የምታደርጓት ስትሰበር ተሰበረች ትላላችሁ፣ ስትነሳ ደግሞ እንደገና በሌላ ነገር። አረ ተው፣ ማስመሰል ይከብዳል። በጣም ነው የሚከብደው። ሴት ሆናችሁ በዛ ላይ እንዴ ምን ሆናችሁ ነው? ወይስ የነገ አላማና የነገ ህይወት የሌላችሁ ሴቶች ከሆናችሁ የፈለጋችሁትን አውሩ። ምንም በቃ የነገ ህይወት እየጨለመባችሁ ከሆነ የነገ ህይወት እኔ እንደዚህ ሆኜ እኖራለሁ፣ እንደዚህ ሆኜ እኖራለሁ፣ አግብቼ ከልጆቼ ጋር ወልጄ እንደዚህ ሆኜ እኖራለሁ ብላችሁ የፊት አላማ የሌላችሁ ሰዎች ከሆናችሁ የፈለጋችሁትን አውሩ። ግን አላማ ያለው ሰው ከሆነ ግን በሚላሱ ለነገ ቤቱ በሚላሱ የሆነ ነገር አያስቀምጥም። በዚህ ናክል ግን የወረደ ቆሻሻ የሆነ ንግግር ባታወሩ በጣም ደስ ይለኛል። ያሁኑስ በዛ
አሁን ከሄርሜላና ከአብሪሽ ከሩታ ህይወት ወጥተን እንደ ሰባውነት ሲንመለከት ራሱ እኮ እናንተ የሚያስጠላ ነገር ነው የምትሰሩት። ከንግግራችሁ የሚያስጠላ ቆሻሻ ተግባር ነው የምታወጡት። በዚህ ያክል ግን ይከብዳል። እንደ ሴት ሆናችሁ የሴት ህመም ይግባችሁ እስኪ። ሴት ሆናችሁ እንደ ሴት አስቡት እስኪ። አሁን የሩታን ነገር እንደ ሴት አስቡት። በኔ ቢደርስስ ብላችሁ በራሳችሁ አስቡት እስኪ። እንዴ በዚህ ያክል ሰውን መጥላት፣ ሰውን መክፋት በዚህ ያክል ግን ሼም አይደለም? ሲቀጥል ደግሞ የጉታጀራ ዩቲዩበሮች ይሄ ምን ልበላችሁ እናንተ የጉታጀራ ወጣቶች በተባላችሁ ጉታጀራን ታሰድባላችሁ። ከራሳችሁ አልፋችሁ ጉታጀራን ታሰድባላችሁ። እናንተ የማትረቡ ቆሻሾች ማለት ነው። ትላንት ከሩታ ጎን የነበረ ሁላ ከዛ ዛሬ ተነስቶ አብርሽ ደነዘዝ፣ አብርሽ እንደዛ ሆነ። መጀመሪያ ያንን ጊፍት ብላ ሄርሜላ የሰጣቸውን ሰዓት አውጡለት፣ ጸበሉ ሰዱት ብለን እንደዛ ኮመንት ስንቀጠቅጥ ቪዲዮ ስንሰራ የት ሄዳችሁ ነበረ? ሰዓቱ ትክክል አይደለም፣ ከቀልቡ አይደለም ይሄ ልጅ ብለን ቪዲዮ ስንሰራ ስናወራ ኮመንት ስናስቀምጥ የት ሄዳችሁ ነበረ ያኔ? አሁን ሄርሜላን አልፈልግሽም ብሎ ከራሱ ጋር ስለሆነ ያ ሰዓቱን ያደነዘዘው፣ ያ ሰዓት ከእጁ ሲወጣ ነው የደነዘዘው እንጂ ሩታ ምንም አደረገችው ነገር የለም። መጀመሪያም ተናግረናል። የእጁን ሰዓት አውጡት ብለን ተናግረን ነበረ። ጊፍት ብላ የሰጣችው ሰዓት ችግር አለው፣ አውጡት፣ አውልቁት፣ ልጁ ከራሱ ጋር አይደለም ብለን እኮ መጀመሪያ ሄርሜላ አንድ ብላ የአብርሽን ህይወት የገባች ቀን ጊዜ ተናግረን ነበር። አሁን ላይ ግን ሩታ ወደ ሩታ ሲመለስ ሩታ ታግላ ምን ብላ ከወንድሙ ጋር ታግላ ያንን ሰዓት ካወጣችለት በኋላ ነው የደነዘዘው ልጁ። መጀመሪያም ታሟል። እናንተ ደነዞች አይገባችሁም እንዴ? የጉታጀራ ዩቲዩበሮች የጉታጀራ ወጣቶች አይገባችሁም እናንተ እንዴ? በዚህ ያክል ወይም ዩቲዩብ መስራት ከፈለጋችሁ መፈመስ ከፈለጋችሁ ምን አድርጋችሁ ፈሚሱ ብትሉ እውነት ተናግራችሁ ላይክ ሰብስክራይብ አድርጉኝ ብላችሁ ታአውሩ። እኛ ምንም አይቀንስብንም። በስልካችን ምንም በዚች ጣቴ ነው እንደዚህ አንዴ ሲነካው ላይክ ይሆናል። በቃ ላይክ አድርግላችኋለሁ። በዚህ ያክል ግን አንድን ሰው ጠልታችሁ የአንድን ሰው በዚህ ያክል አንድን ሰው ሲሙና አጥፍታችሁ በዚህ ያክል ቆሻሻ ተግባር ተናግራችሁ ማንም ሰብስክራይብ ማድረጋችሁ የለም። ገባችሁ አይደለ? ትላንት ከሩታ ጎን የቆማችሁ ሁላ አብርሽ ደነዘዘ፣ አብርሽ ከጤናው ጋር አይደለም፣ እንደዚህ አይደለም፣ እንደዛ አይደለም። ግን ምላሳችሁ መመላለስ በጣም ይችልበታል። ምላሳችሁ በጣም ነው የሚችለው። ማሽቃበጥ ይችላል ምላሳችሁ። በዚህ ያክል ግን አይከብድም። የነገ ቀን እኮ ሟች ነን። ምላሳችን ቀድማ ነው የምትሞተው። ሰውነታችን ጸጥ ሳይል ምላሳችን ጸጥ ትላለች። በዚህ ያክል ግን ይከብዳል እንዴ! ተው፣ ቆሻሻ ተግባር አትናገሩ። ምን ቢያንስ ሩታንና አብርሽን አንድ ለማድረግ ብላችሁ ሞክራችሁ ነበረ። አሁን ላይ ሳስበው ግን ያ የሞከራችሁት አስመስሎ ነው እንጂ የእውነት ብዬ አላስብም። አሁን ግን ሩታ ትግሉን ሳታቆም አብርሽን በሷ እጅ ሳደረገች በዚህ ያክል የሚያንገሸግሽ ነገር ምንም ነገር ይኖራል ብዬ አላስብም። ሲቀጥል ደግሞ ሩታ የፈለገች ነገር ብታደርግበት አብርሽ ላይ ባሏ ነው፣ የ80 ባለቤቷ ነው። የፈለገች ነገር ታደርግ። ባልና ሚስት እንደፈለጉ ይሁኑ። እናንተ ግን በሰው ህይወት በሰው ትዳር ማን አሽቃባጭ ያረጋችሁ? የጉታጀራ ዩቲዩበሮች ይሁኑ የጉታጀራ ወጣቶች ሆኑ የትም ማንሽም ማን አሽቃባጭ ያረጋችሁ ነው? እኔን አልገባኝ ነገር ይሄ ነው። ሲቀጥል የሄርሜላ ወዳጆች መጀመሪያ ላይ እናንተ በዚህ ያክል ሚላሳችሁን ከመዘንዘር በፊት መጀመሪያ ላይ ስንናገር ነበረ። ሄርሜላ ወንበሯ ትክክል አይደለም፣ የቆመችበት ወንበር የቆመችበት ጫማ ትክክል አይደለም ብለን ስናወራ ያኔ አንቺ ትክክል አይደለሽም ተመለሺ ብላችሁ ሄርሜላን መመለስ ነበረባችሁ። እናንተ ጥናዣሞች ማለት ነው። አሁን ላይ ያዙኛል ልቀቁኝ ማለት ምንድነው? በዚህ ያክል እንዴ! መጀመሪያ ላይ ሄርሜላ ያን ጊፍት ብላ ሰዓት ሲሰጠው ይሄ ሰዓት ትክክል አይደለም ብለን እሪ ስንል ይሄ ሰዓት አይወጣም ብላችሁ ነበረ። አይወጣም፣ በእጁ ይኖራል፣ ሄርሜላ እና አብርሽ አንድ ይሆናሉ ብላችሁ ነበረ። ይሄ ሰዓት መጀመሪያ ይሄንም ያክል ጉዞ ሳይራመዱ በፊት
ሩታን የእጁን ጊፍት ብላ ሄርሜላ የሰጠችው ሰዓት አውልቂለት ብለን ተናግረን ነበር። ጸበልን ውሰጂው ብለን ተናግረን ነበር። ግን አሁን ላይ ታግላ ሲያቅታት ሩታ ራሷ ታግላ ሲያቅታት ያንን ጊፍት ብላ የተሰጠውን ሰዓት ለማውለቅ ተገደደች። አወለቀችለት። ከዛ ልጁ ደነዘዘ። ያ በሽታና አደነዘዘው። እጁ ላይ ሰዓቱ ቢገባ አሁን ይሻለዋል፣ ጥሩ ይሆናል። እንዴ በዚህ ነክል ማስመሰል ቢቆም ባይነኝ። አታስመስሉ፣ ሰው ላይ አታስመስሉ፣ ሰው ላይ አታላግጡ በእናታችሁ። እንዴ ሰዓቱ ነው ችግር ያለበት። በቃ ሰዓቱ ሲወልቅ ደግሞ ትክክል ሆኗል። አሁን ደንዝዟል። ያ የደነዘዘው ደግሞ ሲነጋ ምን ሲል በቃ የሆነ ለት ሰውነቱ ሲለማመድ ሊተወው ይችላል። ያ ድንዛዜው ሊለቀው ይችላል። እንደዝም ብላችሁ ይውስኪ እንደተመልካች እንዴ በዚህ ናክል ግን ማስመሰል ቢቆም ባይነኝ እና አታስመስሉ። ለማንኛውም ከአንድ ሳይዘው ቆማችሁ ዝም ማለት አለባችሁ። አንድ ቀን አንዱን ወደ ዘንበል ማለት አቆሙ። እንዴ በዚህ ናክል ዘንበል አትበሉ። በቃ ሩታ መጥፎም ታድርግ ደግም ታድርግ ምንም ታድርግ ሩታ መጀመሪያ በቃ ጥሩ ስራ እየሰራሽ ነው ብለን ከደገፍናት ጥሩ ስራ ባሰራ ራሱ እሷን መደገፍ አለብን። በቃ ምክንያቱም መጀመሪያ ወደናታል። አሁን መልሰን ልንጥላ ሳይሆን ወደድናት ነው። አብርሽንም እንደዛው ከጠላ ነው አሁን ወደ ሩታ ህይወት መግባቱን ያስደስቶኝ ሳይሆን ግን ሄርሜላ ልታለቅስና ሩታ ያለቀሰችውን እንባ ሄርሜላ ልታለቅስ ሩታ የተሰበረችው ስብራት ሄርሜላም ልትሰበረው ፈልጋለሁ። በዚህ ያስደስተኛል፣ ግን ሌላ አያስደስተኝም። ሌላው ነገር የአብርሽ ሌላ ነገሩ አያስደስተኝም። ስለዚህ በዚህ ናክል ማስመሰል ይቁም። የምትወዱኝ የምታከብሩ ሰብስክራይብ ማድረጋችሁ አይለየኝ። ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁ፣ ወዳችኋለሁ። በዚህ ናክል ግን ማሽቃበጥ ይቁም። እሺ አታሽቃብጡ፣ አሽቃባጭ